ቤተሰቦቼ አባቴ አጎቶቼ በሙሉ ካህናቶች ናቸው። ከካህናት ቤተሰብ የመጣው ልጅ ነኝና ያን የነበረው ግን በዚህ አጋጣሚ ያ ጥያቄ እዚህ በእናንተ ብዙ ሰዎች ብዙ ወጣቶች አንድ ነገር ያነሳውት ምንድነው ኦርቶዶክስ ተዋህዶ ትግራይና አማራው ክልል ላይ ነው ያሉት እንጂ ሌላው ክልል ላይ በጣም ብዙ ልጆቿን እያጣች ነው ኦርቶዶክስ ተዋህዶ። ለምን ሰዎች ትንሽ ጥያቄ ይዘው ይመጡና ያንን ጥያቄ የሚመልስላቸው ሲያጡ ከቤታቸው እየወጡ ነውና ይሄን ጥያቄ አቅም ያላቸው ሰዎች ወጥተው ቢያስረዱ በሚል ነበር ውይይቱ የነበረው እንጂ እኔ ከኦርቶዶክስ ተዋህዶ ቤተክርስቲያን አልወጣሁም ልወጣም አልችልም። ይሄ ነው ያሬዲ የነበረው ነገር። ዮኒ አንተ ነህ ድምጽን አሰማን። ሰላማችሁ ይብዛ። ራሴ ነኝ። ሰላም ነው እግዚአብሔር ይመስገን። ከረጅም ጊዜ በኋላ ዮኒ እንዴት ነህ? ክብሩ ይስፋ። ሁሉ ሰላም ተመስገን። እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። ተመስገን ደህና ነን አለን። እግዚአብሔር ይመስገን። ጥሩ። ያ ዮኒ እንግዲህ ባለፈው በነበሩት ነገሮች ታውቃላችሁ እና እኛ ሁሌም እንደምታዩት ማንም ሰው በቀናነት ኦርቶዶክስ ተዋህዶ ለወቅ ብሎ ከመጣ መጀመሪያም ዮኒን ተቀብለ ነው ረጅም ጊዜ አብረን ብዙ አሳልፈናል። ትዝ ይላችኋል ብዬ አስባለሁ። ከዛ በመሀል ልዩነቶች የተፈጠሩ መሻከሮች ተፈጠሩ። ስለዚህ ምን አለን? አይ በቃ ዮኒ ስቴብል ሆኖ ተረጋግቶ ያለውን ነገር በደንብ ክሊር አድርጎ መጥቶ የሚጠይቀን ከሆነ ሁሌም ቤታችን ክፍት ነው። እስከዛ ድረስ ግን ዮኒ እንደምታውቁት በብዙ ነገር ውስጥ ነው ያለው። በብዙ ነገሮች ይሳተፋል። ያ ደግሞ የእሱ መለያው ነው፣ የእሱ ዩኒክ አይደንቲፊኬሽኑ ነው እና ደግሞ ግልጽ ያለ ሃይማኖታዊ ሰዎች ነን፣ መንፈሳዊያን ሰዎች ነን፣ የቤተክርስቲያን ልጆች ነን። አንድ ነገር ነው ፎከሳችን እና ስቴብል ነገሮች ተረጋግተው እንግዲህ ዮኒ እንግዲህ ሆፕፉሊ ዛሬም በስሙዝ በሆነ ነገር እናወራለን ብዬ አስባለሁ። ማንኛውም ሰው መጥቶ ቤተክርስቲያናችንን ቻሌንጅ ማድረግ መጠየቅ ይችላል። ይኸው እኔ እንግዲህ ወደ 3-4 ዓመት ሆነን ኦርቶዶክሳዊ መልስ ስንመልስ እዚህ ጋር የምታዩቸው ከፕሮቴስታንት የመጣ ወንድማችን አለ ተሜ። ከልጅነቱ ጀምሮ ፕሮቴስታንት የነበረ ከልጅነቱ እስከ እውቀቱ ትዳር ይዞ ልጆች እስኪወልድ ድረስ ማለት ነው መንገድ ላይ የሚሰብክ ልሳን የሚናገር ቸርች ውስጥ የሚሰብክ የነበረ ወንድማችን ነው። እኛን የሚከራከር የነበረ ወንድማችን ነው። ይኸው ዛሬ ተጠምቆ ቅዱስ ቁርባን ተቀብሎ ከኛ ጋር ብረት እያደረገ ነው። ጥያቄዎቹን ተመልሰውለት እና ጥያቄዎች ማንኛውም ጥያቄዎች እናስተናግዳለን፣ እንመልሳለን። ስለመጣችሁ ዮኒዬም ያሬዶም ደስ ብሎናል። ያሬድ ያነሳቸውን ጥያቄዎች ቶሎ አድሬስ እናድርግና ወደ ዮኒ እንመጣለን ማለት ነው እና ርዕሳችን ሽፍት እንዳይሆን በፕሮቴስታንቱ ዓለም በዚህ ይህን ሳምንት ስላሴ ላይ ሶስት ፈቃድ ሶስት እውቀት የአብ ፈቃድ የወልድ አይደለም፣ የወልድ ፈቃድ የአብ አይደለም፣ የመንፈስ ቅዱስ እውቀት የአብና የወልድ አይደለም የሚል ሶስት አማልክት ሶስት አምላክ የሚል አስተምሮ ይዘው ስለመጡ እዛ ላይ መልስ እየሰጠን ነበረ። እሱን ርዕስ አንተውም፣ ምክንያቱም የሁሉ ትምህርት ራስ ስላሴ ነው። በስላሴ ድርድር የለም። በስላሴ ዘንድ ኦርቶዶክሳዊ ተዋህዶ እምነታችን ብላ ታስተምራለች። በስላሴ ዘንድ እውቀት ፈቃድ አንዲት ነው። የአብ እውቀት የወልድ የመንፈስ ቅዱስ ነው አንዲት ነው። አብ የፈቀደውን ወልድም መንፈስ ቅዱስን አንዲት ፈቃድ አንዲት ባህሪ አንዲት መለኮት አንዲት አገዛዝ ብለን እናምናለን። በፕሮቴስታንቱ ዓለም ግን ይህን ሰሞን ውጥንቅጥ ውስጥ ገብተዋል በዚህ ትምህርትና እሱን ትምህርት በደንብ አጉልተን መመለስ ስላለብን እሱ ላይ ፎከስ እናደርጋለን። እሺ፣ ብዙ ጊዜ ይሄ ጥያቄ በተለይ ስለ ስዕል አድኖ ሲነሳ ይህን ጥቅስ ከምን ጋር የሚያገናኙት? ከተቀረጸ ምስል ጋር ያገናኙታል። እና ማናቸውም የተቀረጸ ምስል ለአንተ አታድርግ ይላል። ይሄን እያለ ኦርቶዶክስ ቤተክርስቲያን ግን ስዕል ትስላለች የሚል ነው። ግን እስቲ ይሄንን ጥቅስ ይሄ ብሉይ ኪዳን ጥቅስ ነው እንደምናውቀው። ማናቸውም የተቀረጸ ምስል አታድርግ ያለ አምላክ በዚሁ በኦሪት ዘኍልቍ ምዕራፍ 21 ላይ ደግሞ እንዲህ የሚል ቃል እናገኛለን። ኦሪት ዘኍልቍ ምዕራፍ 21 ላይ ከቁጥር 6 ወይም 7 ጀምረን እናንብበውና ቃሉን ከ8 እንጀምር። ኦሪት ዘኍልቍ ነው ምዕራፍ 21 ቁጥር 8 ላይ ምን ይላል? እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ ነው የሚለው፣ ስሎም አይደለም፣ እንደውም ሰርቶ በዓላማው ላይ ሰቀለ። እባብንም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ማናቸውም የተቀረጸ ምስል ለአንተ አታድርግ ያለ አምላክ እዚህ ኦሪት ዘጸአት ላይ ነው። የኦሪት ዘጸአትም ጸሐፊ ሙሴ ነው። ኦሪት ዘኍልቍም የጻፈው ሙሴ ነው። በላይ በሰማይ በታችን በምድር በማናቸውም ነገር አታርግ ነው ያለው። ይሄን እያለው የናሱን እባብ ሰርተህ ስቀል ይላል።
በጣም የሚገርመው ጥቅሱ ነው። ካደረገ በኋላስ የነደፈችው ሰው ሁሉ የናሱን እባብ እያየ ባየ ጊዜ ዳነ ነው የሚለው። ሰው እንዴት እባብ እያየ ይድናል? ያውም ደግሞ ማናቸውም ነገር አታርግ እያለ እባብን ሰርተ በዓላማ ስቀል እንዴት ይላል? ሙሴ በራሱ ተነሳሽነት ሰርቶት ቢሆን ኖሮ ወይል ይሄ የሙሴ ድክመት ይሆናል። እግዚአብሔር እኮ ነው ሙሴን በዓላማ ላይ ሰርተ ስቀል ያለው። እባብን ሰርተህ ነው ያለው። ለዚያውም ስለህም አይደለም። እባብ ለዚያውም ደግሞ የተረገመች ናት። አዳምና ሔዋን ከገነት እንዲወጡ ሰይጣን አድሮባት የወደቀች ናት። እንግዲህ አስቡት፣ እባብን ሰቅለ ያውም ደግሞ ይሄ የማን ምሳሌ ነው? የክርስቶስ ምሳሌ ነው። ሙሴ በዓላማ ላይ እባብ እንደሰቀለ ሰው ሊሰቀል ይገባል እንዳለ አንድ ይሄ ነው። ሁለተኛ እዚሁ ትንቢተ ሕዝቅኤል ስዕልን ተቃውሞ እንደሌለው የተቀረጸ ምስል አታርግ ማለት ጣዖትን እንጂ ስዕል እንዳልሆነ እዚሁ ትንቢተ ሕዝቅኤል ይሄ ምዕራፍ 4 ቁጥር 1 ተመልከቱ። አንተም የሰው ልጅ ሆይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምን ከተማ ስዕል ሳልባት ይላል። ይህን እያለ ያለው እግዚአብሔር ነው። አንተም የሰው ልጅ ሆይ ካለ በኋላ ጡብን ወስደህ በፊትህ አኑራት አለ። ከዛስ የኢየሩሳሌምን ከተማ ስዕል ሳልባት። ኢየሩሳሌም እኮ ግዑዝ ናት፣ ከተማ እኮ ናት። በጣም ይገርማል እኮ ነው። የኢየሩሳሌምን ከተማ ስዕል ሳልባት ነው ያለው። ስዕል ሳልባት። ከዛስ ክበባትም፣ ከዛስ ምሽግም ስራባት። ይህ ትንቢተ ሕዝቅኤል ነው። ማናቸውም የተቀረጸ ምስል ማታደርግ የሚለው ሁሉ ኪዳን ነው። እዛው ጥቅስ ግን ደግሞ ስዕል ሳልባት ያለው የኢየሩሳሌምን ከተማ ቅድስት አይደለችም፣ ሰማዕት አይደለችም። ኢየሩሳሌም ከተማ እኮ ደጉም ክፉም ጻድቁም ኃጡም ይኖርባት ናት። ሁሉም ደግ አይደለም፣ ሁሉም ጻድቅ አይደለም። የኢየሩሳሌምን ከተማ ስዕል ሳልባት ክበባትም ነው የሚለው። ስለዚህ ይሄን መታወቅ አለበት ነው። ምን አነሳ? ስዕል አልተቃወመም፣ ስዕል ሳልባት ነው የሚለው በግልጽ ቃል በቃል የኢየሩሳሌምን ከተማ ስዕል ሳልባት። ስለዚህ መጽሐፍ ቅዱስ ስዕል ይቃወማል ወይ? ከመነሻው የእመቤታችን ስዕል አድኖ የመልአክ ስዕል አድኖ እንመጣበታለን። መጀመሪያ ግን ስዕል ይቃወማል ወይ? እዚሁ ሕዝቅኤል ላይ ሳንወጣ ምዕራፍ 10 ላይ እዚሁ ትንቢተ ሕዝቅኤል ላይ ምዕራፍ 10 ሳንወጣ እንደውም ይላል ስናነበው የእግዚአብሔርም ክብር ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆመ ይላል። ኪሩቤል የት እንደነበሩ እናውቃለን። ቤተ መቅደስ ሲሰራ ሰለሞን የኪሩቤልን ስዕል ግድግዳዎች ላይ ቀርጿል፣ አበባዎችን አድርጎበታል። የኪሩቤል ደግሞ እንደሚናተፉ አውራ ዶሮ ተደርጎ በኪሩቤል በታቦት ተሰርጓል። ከዛም እንደሚለው እዚህ ጋር የእግዚአብሔርን ክብር ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆመ፣ ቤቱንም በደመናው ተሞላ፣ አደባባዩም በእግዚአብሔር ክብር ጸዳል ተሞላ። ከየት ወጥቶ? ከኪሩቤል። የእግዚአብሔር ክብር ከኪሩቤል። ኪሩቤል እኮ መልአክ ነው። ኪሩብ አንድ፣ ኪሩቤል ብዙ ቁጥር፣ ሱራፌል ብዙ ቁጥር፣ ሱራፊ አንድ። የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ነው የሚለው። ለምን ኪሩቤል ይወጣል? እግዚአብሔር አምላክ በራሱ አይገለጽም? ከዛ ምን ሆነ? ኪሩቤል ላይ ወጥቶ በአዳሩ ላይ ሞላ። ስለዚህ ይሄ የሚያሳየን እግዚአብሔር አምላክ በኪሩቤል በተባሉት በመላእክት ክብሩን እንደሚገልጽ ያሳያል። በጣም የሚገርመው ጳውሎስ ለስዕል ብቻ አይደለም፣ ለመስቀል አንጻር ያዕቆብ አውቆ እንደሰገደ ጳውሎስ ጠቅሶልን እናገኛለን። ያዕቆብን አንስቶ ወደ ሐዲስ ኪዳን ስንመጣ ማለት ነው። የዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ላይ እንመልከት። የዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ላይ የያዕቆብን ድርጊት እንዲህ እያለ ያመሰግናል። ያዕቆብ ይኸው ዕብራውያን 11 ቁጥር 21 ላይ ቪዲዮ ማበራው እንድታነቡት ነው፣ ጥቅሱ አለው ለሚለው ማለት ነው። ያዕቆብም ሲሞት ይላል በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው ይላል። ይህን እየተናገረ ያለው ጳውሎስ ነው። ዕብራውያን መልእክት ላይ የያዕቆብን ታሪክ እየነገረን ነው። የአብርሃም ልጅ ይስሐቅ፣ የይስሐቅ ልጅ ያዕቆብ ነው። ተመልከቱ። ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው አለ። ይህን ከየት ወሰደ ጳውሎስ? ከኦሪት ዘፍጥረት የያዕቆብን ታሪክ አመጣና እያመሰገነው ነው። እንግዲህ በዘንጉም ይላል። ልብ በሉ፣ ይሄ ዘንግ እንጨት ነው፣ ጎዝ ነው፣ አይናገርም፣ አይጋገርም። በዘንጉም ጫፍ ተጠግቶ ሰገደ ይላል። ጳውሎስ ይህንን እየጠቀሰ ያለው ያዕቆብ ጣዖት እያመለከ ነው እያለ ነው። ለምንድን ነው በዘንጉ ጫፍ ተጠግቶ የሰገደው? ዘንግ እኮ ነው፣ እንጨት ነው። ግን ለምንድን ነው እዚህ ያደረገው? ያዕቆብ እንደምታውቁት የይስሐቅ ልጅ ነው። ይስሐቅ ደግሞ ያዕቆብ ልጅ ነው። የያዕቆብ 12 ነገድ አለ። ከ12ቱ ነገድ ክርስቶስ ከይሁዳ ነገድ ተወልዶ የይሁዳ አንበሳ ስለሚባል ክርስቶስ ከይሁዳ ነገድ ስለሆነ ተሰቅሎ በዕፀ መስቀል በእንጨት ተሰቅሎ ስለሚያድነን ያንን መስቀል ብሉይ ኪዳን ላይ ሆኖ በዘንጉ ጫፍ ሆኖ ሰገደ። በጣም የሚገርመው
ገና ከልጅ ተወልጄ አድናለሁ የሚለው ቃል ትንቢት ገና አልተፈጸመም። ሲፈጸም ግን በዚህ እንጨት ላይ ዘንግ ተሰቅሎ ሞቶ ነው የሚያድነን ቤዛ የሚሆነን ለማለት በዘንጉ ጫፍ ተጠግቶ መስገዱን ጳውሎስ ያዕቆብን ድርጊት አምጥቶ ዕብራውያን መልእክት ላይ ዘገበልን ማለት በዘንጉ ጫፍ ተጠግቶ ሰገደ ይላል። ያዕቆብ ተራ ሰው አይደለም፣ ከእግዚአብሔር ጋር የታገለ ነው። ከእንግዲህ ስም ያዕቆብ አይባልም ሰር የተባለ ነው። እንደውም ከእግዚአብሔር ጋር ታግለ አሸንፋል የተባለ ነው። ያዕቆብ ተራ ሰው አይደለም። ለእግዚአብሔር እና ለመላእክት ያለ ልዩነት የማያውቅ ለእንጨትና እግዚአብሔርን ለይቶ የማያውቅ የሚባል አይደለም። በዘንጉ ጫፍ ተጠግቶ ሰገደ ይላል። ይህን እየጠቀሰ ያለው ጳውሎስ ከኦሪት ዘፍጥረት አንስቶ ነው። ይህን እንጨት ዘንግ ለምንድን ነው የጠቀሰው ጳውሎስ? ከያዕቆብ ታሪክ ያንን መዞ የወሰደው ክርስቶስ በዕፀ መስቀል ተሰቅሎ እንደሚሄድ ለማሰብ ያችን ዕፀ መስቀል ከሩቅ ሆኖ ተሳለማት፣ ሰገደ እንጂ ጭራሽ እንደው። ስለዚህ ለስዕል መስገድ ለእንጨት መስገድ ክልክል ነው የሚል መጽሐፍ ቅዱሳዊ ክፍል የለም። ማናቸውም የተቀረጸ ምስል ለአንተ አታድርግ የሚለው ምንድነው? ጣዖት አምልኮን ይከለክላል። መጽሐፍ ቅዱስ ምን ይከለክላል? ጣዖት አምልኮን ይከለክላል። ጣዖት አምልኮ በምንም አይነት በቤተክርስቲያናችን አይፈቀድም። ይሄ ለማንም ሰው የተከለከለ ነው። እንደምታውቁት በቤተክርስቲያናችን የጨረቃ፣ የፀሐይ፣ የከዋክብት በማናቸውም ነገር በምንም የሚመሰል ነገር አድርጎ መንቀሳቀስ ፈጽሞ የተከለከለ ነው። ይሄ ደግሞ እንደምታውቁት የመላእክትንም ሆነ በነገራችን ላይ የጻድቃንንም ሆነ የሰማዕታትንም ሆነ በቅርጽ መልክ ማድረግ አይፈቀድም። ስዕልና ቅርጽ ይለያያል። እንደምታውቁት በተደጋጋሚ ጊዜ የስዕል ኤግዚቢሽን ሲባልና እንደምታውቁት የቅርጽ ኤግዚቢሽን ማነው የፎቶ ኤግዚቢሽን ይለያያል። ምክንያቱም ሁለቱ የተለያዩ ጉዳዮች ስለሆኑ ማለት ነው። ስለዚህ በስዕል በተመለከተ ቤተክርስቲያናችን ጥርት ያለ ትምህርቷ ይሄን የመሰለ ነው። ስለዚህ በእንጨትም የሰገደ ያዕቆብን አነሳ። ለስዕል ደግሞ ቅድም እንዳየነው የእግዚአብሔር ክብር ተገለጠበት ነው። ሌላው እስከዚህ ጋር ተያያዘ ይሄ አሁን ያለ ነው ወይ? ይሄ መጽሐፍ ቅዱሳዊ ትምህርት አሁን ያለ ነው ስንል አይደለም። ተመልከቱ እዚህ ጋር ዘሰከንድ ኢኮኖሚካል ካውንስል ኦፍ ኒሲያ የኒቂያ ሁለተኛው ጉባኤ ላይ ከ787 እስከ 788 የሆነው ላይ ምን እንደሚል ተመልከቱ። እዚህ ጋር ላምበል ላይፍ ጊቪንግ ክሮስ ይላል። ወሃበ ህይወት የሚሰጠው ክሮስ ይላል። ሶ ኦልሶ ይላል ይቅርታ ሶ ኦልሶ ዘ ቬነረብል ኤንድ ሆሊ ኢሜጅስ ሚላል። ቬነረብል ኤንድ ሆሊ ኢሜጅስ ነው የሚለው። መስቀል ምንድነው ይላል? ወሃበ ህይወት። በመጽሐፍ ቅዱስ እንደምታውቁት ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል ጳውሎስ ትምክህቴ ብሏል መስቀልን ገላትያ 6:14 ላይ ከጌታዬ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ ነው። ከዛም ላይፍ ጊቪንግ ክሮስ ሶ ኦልሶ ዘ ቬነረብል ኤንድ ሆሊ ኢሜጅስ ነው ያለው። በአማርኛ ይሄ ምን ማለት ነው? ወሃበ ህይወት የሆነው መስቀል እንዲሁም የተከበሩ የተቀደሱ ምስሎች ቬነረብል ኤንድ ሆሊ ኢሜጅስ ስዕል ቅዱሳት ስዕላት የሚባሉት እኛ አይደለም ያጸደቅ ነው። ሲጀመር ኒሲያ ጉባኤ ኢትዮጵያ ውስጥ አይደለም የተከናወነው፣ ራሱ ሰከንድ ኢኮኖሚካል ካውንስል ኦፍ ኒሲያ በኒቂያ ሁለተኛ ጉባኤ። እሺ የመጀመሪያው አባት የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ደግሞ አውግስጢኖስን ደግሞ ተመልከቱት። አግናጢዮስ ምጡል አንበሳ የሚባለው ዘጋድ ቤረር ጸዋሪ ክርስቶስ ተባለው በ107 ይሄ ማለት አሁን አጼ ዘርዓ ያዕቆብ ነው ስለ መስቀል ስግደት ያመጣው። ከአጼ ዘርዓ ያዕቆብ በፊት እንደዚህ ለስዕል መስገድ የሚባል ነገር የለም። ይሄ 107 ኤዲ ነው። ማነው ስሙ? አግናጢዮስ ዘጋድ ቤረር ጸዋሪ ክርስቶስ ተባለው ማለት ነው። ምን አለ? ማንም ይላል ቅዱስ መስቀሉን ሲክድ ይላል የዚህ ዓለም ገዢ ይደሰታል። መስቀሉ የዲያብሎስ ምንድነው አለ? ኃይል ድምንሻ ነው። ከእንደገና መስቀሉን ባየ ጊዜ ይንቀጠቀጣል፣ ሰምቶ ይፈራ ይላል። ይሄ የሚናገረው ማን ነው? አግናጢዮስ። እሺ አምብሮስስ ምን አለ? አምብሮስ ደግሞ 397 ዓመተ ምህረት ይሄ እንግዲህ 14ኛው መቶ ክፍለ ዘመን ነው። አጼ ዘርዓ ያዕቆብ ነው ያመጣው። ከዛ በፊት አልነበረም ለመስቀል መስገድ ምናምን ለሚል ሴንት አምብሮስ ምን አለ? when ክርስቲያን worship the cross ይላል። ክርስቲያኖች ይላል ይቅርታ ክርስቲያኖች ለመስቀል ሲሰግዱ worship ማለት መስገድ ነው። አንድ በዚህ አንቀጽ worshiping the cross ይላል። it is not the wood they are worshiping የሚያመልኩት ለእንጨቱ አይደለም but Christ who died upon the cross የሚያመልኩት ክርስቶስን ነው ያለው። when ክርስቲያን ነው የሚለው እዚህ ጋር worship the cross ለመስቀል ሲሰግዱ it is not the wood they are worshiping እንጨቱን አይደለም የሚያመልኩት
የካህናት መስቀል ስንሳለም እናከብረዋለን እንጂ መስቀልን የምናመልከው ግን ማን ይላል? በት ክሪስት ሁ ዴድ አፖን ዘ ክሮስ ይለናል አውግስቲን። እቺ መጽሐፍ አማዞን ላይ ያለች ዘ ሮል ኦፍ ኢሜጅስ ኤንድ ዘ ቬኔሬሽን ኦፍ አይከንስ ኢን ኦሪየንታል ኦርቶዶክስ ቸርች ምትል ስዕላት በኦሪየንታል በግብፅ ይኸው ሲሪያን፣ አርሜኒያ፣ ኮፕቲክ ኤንድ ኢትዮጵያን ትራዲሽን ይሄ መጽሐፍ አማዞን ላይ አለ። ገዝታችሁ ማንበብ ትችላላችሁ፣ ለጠለቀ እውቀት ስለሚረዳ ማለት ነው። ስለዚህ ለመስቀል ስግደት እንደሚገባ ከዚህ አየን ማለት ነው። የኤፌሶን ጉባኤ ላሳያችሁ ደግሞ ኢኮኖሚካል ካውንስል ኤፌሶን ጉባኤ ደግሞ ምን ብሎ አጸደቀ? ላይክዋይዝ ኦልሶ ይላል እንዲሁም ለማለት ነው አይ ሪሲቭ ኤንድ ቬኔሬት ያለ ዘ ኢሜጅ ኦፍ ዘ ሆሊ ኤንድ ሞስት ላውደብል አፖስቶልስ። በጣም ይገርማል ይሄ። ላይክዋይዝ ኦልሶ አይ ሪሲቭ ነው ያለው ኤንድ ቬኔሬት ይሄ ነው የኤፌሶን ጉባኤ በ431 ስለዚህ አይ ሪሲቭ ኤንድ ቬኔሬት ነው ያለው። እቀበላለሁ ከእንደገናስ አከብራለሁ። ምን ዘ ኢሜጅ ኦፍ ዘ ሆሊ ሞስት ላውደብል ማንን? ሐዋርያትን፣ ነቢያትን፣ ሰማዕታትን እንደውም ኖላዊ የሆነ አባቱ ስዕል እቀበላለሁ ይላል። ይህን የሚናገረው የት ነው? ኤፌሶን ጉባኤ ኢኮኖሚካል ካውንስል ላይ እንደውም ይላል መሰላችሁ። በጣም በስዕል ላይ ጽሑፍ ጸሐፊው ይሄ ዮሐንስ ዘደማስቆ ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በተባለው መጽሐፉ ቡክ 4 ላይ ቻፕተር 16 ላይ ዚስ ኢዝ አንሪትን ትራዲሽን ይላል። ያልተጻፈ ትውፊት ነው፣ ኦራል ትራዲሽን ይላል። ለምን? ጀስት አስ ኢዝ ኦልሶ ዘ ወርሺፒንግ ቱዋርድ ዘ ኢስት ወደ ምስራቅ ዞሮ መጸለይና ዘ ወርሺፕ ኦፍ ዘ ክሮስ አይታችኋል፣ ለመስቀል መስገድ ኤንድ ቬሪ ሜኒ አዘር ሲሚላር ቲንግስ ይላል። ይህን የሚናገረው ዮሐንስ ዘደማስቆ ነው። ኤክስፖዚሽን ኦፍ ዘ ክርስቲያን ፌዝ በተባለው ቡክ 4 ቻፕተር 16 ላይ ማለት ነው። ከዛ እንደውም ይላል ስለ አድኖ ለምን እንደምንጠቀመው ለሚለው ዮሐንስ ዘደማስቆ ኢን ኦርቶዶክስ ትራዲሽን ይላል ኢት ኢዝ አክሴፕትድ ዛት አይከንስ አር ኤ ሊቪንግ ሚሞሪያል ቱ ዘ ዲቫይን ኤነርጂ ይላል። ምኖች ናቸው? አይከንስ ምንድን ናቸው አለ? ሕያው የሆኑ የመለኮት ኃይል መገለጫ ናቸው። ኢትስ አክሴፕትድ ዛት አይከንስ አር ኤ ሊቪንግ ሚሞሪያል ቱ ዘ ዲቫይን ኤነርጂ ነው ዮሐንስ ዘደማስቆ። ስለዚህ በመጽሐፍ ቅዱስ ትምህርትም ሆነ በቀደምት አባቶች ትምህርት ይኸው ዮሐንስ ዘደማስቆ ብናየው፣ የኒቂያ ጉባኤ ሁለተኛውን ብንመለከተው ብዙ ሰው የሚያውቀው የኒቂያ ጉባኤ አንደኛው ነው፣ አርዮስ የተወገዘበት አይደለም። ሁለተኛው ጉባኤ ያለ ዓለም አቀፍ ጉባኤ ስለ ስዕላት፣ ስለ ቅዱስ መስቀል የጸጋ ስበት እንደሚገባቸውና ክብር እንደሚገባቸው የተገለጸበት ነው። አጼ ዘርዓ ያዕቆብ አይደለም ይህንን የደነገገው፣ በመጽሐፋዊ ስናደርገው። ለዚህ ነው ብዙ ሰዎች ተረት የሚመስላቸው በቅርብ የመጣ የሚመስላቸው እንደው አጼ ዘርዓ ያዕቆብ ዝም ብሎ ልክ ከደቂቀ እስጢፋኖስ ጋር አያይዘው የሚናገሩ ሰዎች እውቀት የሚጎሉ አነጋገር መሆኑን በዚህ እንረዳለን ማለት እና አግናጤዎስን ማየት ይቻላል። አምብሮስን ስንመለከተው ራሱ እኛ ለመስቀል ስንሰግድ መስቀል እያመለክን አይደለም የምናመልከው ማን ነው አለ? ክሪስት ሁ ዴድ አፖን ዘ ክሮስ፣ ያ ክርስቶስ የተሰቀለውን ክርስቶስን እናመልካለን እንዳለው ማለት ነው። በዚህ መንገድ ስለ ቅዱሳት ስዕላትና መስቀል እንገልጻለን ማለት ነው። ስለዚህ ባጭሩ ሳጠቃለው ስለ ስዕላት ጊዜ ያልወሰድ ሌሎች ወንድሞች ስላሉ ስዕልና ቅርጽ ይለያያል። በድንጋይም ይሁን በካርቶን ወይም ደግሞ በእብነበረድ አሊያም ደግሞ በከበረ ድንጋይ አሊያም ደግሞ በየትኛውም አይነት መንገድ የጣዖታትን የአዋፋትን ወይ ደግሞ የአራዊትን ስዕል አይቶ መስገድ አይፈቀድም። የኛ እንደዛ አይደሉም። ምንድናቸው? የኛ የእግዚአብሔር የክብሩ ምንድናቸው? መገለጫዎች ናቸው። በነገራችን ላይ እዚህ አሁን የጠቀስኩላችሁ ትንቢተ ሕዝቅኤል ምዕራፍ 10 ላይ ከአንድም ሁለት ጊዜ እየደጋገመ ነው የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ይላል እየደጋገመ። ቁጥር 10 ላይ ይደግመዋል። በነገራችን ላይ የእግዚአብሔር ክብር ከኪሩቤል ላይ ወጥቶ ይላል እየደጋገመ በተደጋጋሚ ጊዜ የሚጠቅሰው እዚሁ ምዕራፍ 10 ላይ ከአንድም 3 ጊዜ ተመልከቱ። አሁን 10 ስንት ነው? ቀደም ያነበብኩላችሁ ቁጥር 4 ላይ የእግዚአብሔርም ክብር አይደለም ይላል ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆም ይላል። እዚሁ ቁጥር 18 ተመልከቱ ደግሞ እዚሁ ምዕራፍ 10 ላይ ማለት ሕዝቅኤል ላይ 18 ላይ የእግዚአብሔር ክብርም ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ ይላል። ኪሩቤል ምንድን ናቸው? መላእክት ናቸው፣ ፍጡራን ናቸው።
በኪሩቤል ያ ማለት መልአኩ ቅዱስ ሚካኤል አናት ላይ ሄዶ ቆመ ማለት ነው አይደለም። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በጣም የሚገርም ነው። በወጡም ጊዜ በመንኮራኮራቸው ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ። የእስራኤልም ክብር በላያቸው ላይ ነበር ይላል። ስለዚህ የእግዚአብሔር ክብር ከኪሩቤል ላይ ወጥቶ እግዚአብሔር አምላክ በኪሩቤል ላይ ተገልጾ በመልአክ ተገልጾ እናገኛለን ማለት ነው። ስለዚህ መጽሐፍ ቅዱስ የከለከለው ለጣዖት የምንሰግደውን ለጣዖት የሚቀርጽ ማንኛውም አይነት የጨረቃ በከዋክብት በየትኛውም ነገር የሚመሰል እንጨት ጠርቦ ድንጋይ ያለ ሰው ማምለክ አይፈቀድም እንጂ የተቀረጸማ አታርግ ከተባለማ ታቦት እንዲቀረጽ ያዘው ማን ነውና? ታቦትን ስራ ያለው እግዚአብሔር አምላክ አይደል እንዴ ያለው? ታቦትማ ጣዖት ከተባለማ የመጀመሪያው ጣዖት ሰሪ ማን ነው እያልን ነው። ጽርፈት እኮ ነው የራሱ እግዚአብሔር አምላክ እንዲህ እንደማያደርግ ስለምናውቀው ማለት ነው። ስለዚህ በቤተክርስቲያናችን እነዚህ ሁሉ ክልከላዎች እንዳሉ መታወቅ አለባቸው የሚለው ነገር ለማስገንዘብ ነው። በኋላ ላይ የሚጎድል ነገር ካለ ጨምራለሁ። እግዚአብሔር ያክብርልኝ። በጣም እጅግ ደስ የሚል ማብራሪያ ነው። እግዚአብሔር ይስጥልኝ፣ ክበርልኝ። ከዚህ በፊትም ታስታውሱ እንደሆነ አንዳንድ ጥያቄዎች በቤተክርስቲያን ኖረውኝ ቤተክርስቲያንም እግዚአብሔር ይመስገን ጥያቄው ተመልሷል። ምክንያቱም ስለነ ቅዱስ ጊዮርጊስ ጠይቄ እንዴት ቢራ ላይ ሊሆን ይችላል ምናምን የሚል ጥያቄዎች ነበሩኝ። ኮንሰርቶች በሚኖሩበት ጊዜ ብዙዎቹ ያልደፈሩትን ደፍረን ዛሬ እግዚአብሔር ይመስገን በኦርቶዶክስ በዓላት ጊዜ ታላላቅ በዓላት ጊዜ ኮንሰርት የሚባል ዘፈን የሚባል አጠገብ እንዳይደርስ ተደርጓል። ሁሉም አድርጓል። ይነሳል ቅዱሱ ከጠርሙሱ ተብሎ ደግሞ የተባረከ እንቅስቃሴ ተደርጎ የምናየው ውጤት መጥቷል። አሁንም በስዕላት ላይ ያለኝ ጥያቄ ምንድነው? ወንድማችን ሲያብራራ ሰምቼዋለሁ። ስለዚህ በመጀመሪያ ስለ እባብ ያለው ነገር አለ። እባቡን ሙሴ ይዞ ሲያድንበት ነበር ማለት ስለ እባቡ እየተሰገደለት አልነበረም። እኔ እያወራሁት ያለው ስለ ስዕላት መስገድ ነው። አንደኛው እሱ ነው። ምንድነው? እባቡ እያዳነ እየታየ ነበረ እግዚአብሔር ብሎት አድርጎት ከዛ በኋላ ምን ያድርጎታል? ሲያድንበት ሲፈውስበት በእግዚአብሔር ኃይል ስላለበት እየፈወሰበት ነበር። ያ ማለት ግን ለዛ ነገር ተሰገደለት ማለት አይደለም። አንደኛው እሱ ነው። ሁለተኛው የኢየሩሳሌም ከተማን ስዕል ሳላት ማለት ለስዕሉ ስገድ ማለት አይደለም። ስዕሉን ሳለ ማለት ለስዕሉ ስገድለት ማለትም አይደለም። አሁንም ደግሜ ይሄንን ፖይንት ማስቀመጥ እችላለሁ። ሶስተኛው ምንድነው? ዕብራውያን ላይ እንደተናገረው 11:21 ላይ ምን ይላል? በዘንጉም ጫፍ ተጠግቶ ሰገደ ማለት ለዘንጉ ነው ወይ የሰገደው? ይህን ቆም ብሎ ማሰብ ያስፈልጋል። ለዘንጉ ሳይሆን የሰገደው በዘንጉ ጫፍ ዘንድ ሆኖ ለማን ተሰገደ ነው? ለእግዚአብሔር አምላክ እንጂ ለዘንጉ አልተሰገደም። የዘንጉን ጫፍም ተጠግቶ ነው የሚለው። ተጠግቶ ሰገደ ማለት ለዘንጉ ጫፍ ወይም ለዘንጉ ሰገደ ማለት አይደለም። የእኔ ጥያቄ ምንድነው? አሁንም አይ ቲንክ ይህንን ነገር ያሬዶም ይጋራኛል። ምንድነው ለስዕል ስገድለት የሚል ነገር እዛ ላይ እያየው አይደለሁም። ስለ መስቀል ምንም ጥያቄ የለኝም። ስለ መስቀል፣ ስለ ስላሴ፣ ስለ እነዛ ምንም አይነት ጥያቄ፣ ስለ ምልጃ ምንም ጥያቄ የለኝም። ምክንያቱም መጽሐፍ ቅዱስ በቂ ሆነ መልስ አለ። በቂ ከምንም በላይ መጽሐፍ ቅዱስ ይመልሳል። ስለዚህ የስዕሎቹ ናቸው በብዛት ደግሞ የምናያቸው ስዕሎች በየቤቱ ከሄድ ከአንተም ታውቀዋለህ ብዬ አስባለሁ። በተለይ ያሬዶ የነ ሮበርት ፖል ስዕሎች ናቸው ያሉት። አሜሪካን ዋይት ፒፕል ነው ስዕሎቹ ያሉት አብዛኛው እንደምናየው። አብዛኛው ሰውም ፔጁ ላይ ለጥፎ እንትን የሚለው በስነ ስርዓት የነጮቹን ስዕል ነው ምናምን። ስለዚህ እሱን ነገር ላይ ነው ኮስችን ያለ። ሌላው ስለ መስቀል አንድ ወንድማችን ባለው ላይ ትንሽ ቅሬታ አለኝ። ምንድን ነው የሚለው መሰለ? ስለ መስቀሉ ከተናገረ የመስቀል አድርጎ እንትን ባለው ጊዜ መስቀሉ ፓወሩ ሀያል ነው ባለው ጊዜ መስቀሉ የማይሰራበት ቦታዎችም አሉ። ለምን ራፐሮች አድርገው መስቀል እንደ ቡድ መጥፎ ነገር ሲያደርጉበት ያለው መስቀል አድርጎ ብዙ አልባሌ ነገር የሚያደርጉ ሰዎች ያለው። it depends on how you use the cross። የምትድንበት ሆነ አምነበት ከሆነና ለጌጥ የሚያደርገው የተለያየ ስለሆነ እሱን ቆም ብሎ ቢታይ ማስተዋል ይኖራል ብዬ አስባለሁ። ስለዚህ እነዚህ ጥያቄዎቼ አሁንም ለስዕል ስገዱ የሚለውን ፈርም አድርጎ ከመጽሐፍ ቅዱስ
የሚያስረዳኝ ሰው ካለ እጅግ ደስ ይለኛል። ያ ነው የኔ ጥያቄ፣ ሌላ ነገር የለም። አመሰግናለሁ። እሺ በጣም አሪፍ መልካም አሪፍ ጥያቄ ነው። ዘማርያም ያው ያነሱ ስላለ ዘማርያም ይሄዱበትና ከዛ ሌሎቻችን ሀሳብ እንሰጥበታለን። ስግደት ራሱ ምንድን ነው? መጽሐፍ ቅዱስ ስግደትን እንዴት ይፈተዋል? አሁን ቅድም ዲያቆን ዘማርያም ወርሺፕ ማለት ስግደት ነው ብለው ሲፈቱንን ሰምታችኋል። አንዳንድ ሰው ወርሺፕ ማለት አምልኮ ነው ብሎ ይተረጉሙ ይሆናል። ግን አንድ ነገር ላሳይና ስግደትን ከሱ መጀመር አለብን ብዬ አስባለሁ። ኦኬ እሺ፣ አሁን የማሳያችሁ መጀመሪያ አማርኛ ላሳያችሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። ምን ይላል? እነሆ አይሁድ ሳይሆኑ አይሁድንን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማ በሰርዴስ ወዳለው ወደ ቤተክርስቲያን መልአክ። የቤተክርስቲያን መልአክ ሲል የቤተክርስቲያን አለቃ ማለት ነው። ለምሳሌ እኛ በአሁኑ ጊዜ በቤተክርስቲያናችን ያሉ አባቶቻችንን መልአከ ጽዮን፣ መልአከ ታቦር፣ መልአከ እንደዚህ ነው የምናቸው ማለት ነው። አለቃ መልአክ ማለት አለቃ ማለት ነው። ለቤተክርስቲያኑ አለቃ በሰርዴስ ያለው ለቤተክርስቲያኑ አለቃ ክርስቶስን ብሎ ይናገረዋል። እነዚህ አመጣልሃለሁ በፊት አይሁድ ሳይሆኑ አይሁድ ከሚሉ ከሚዋሹ ከነዚህ ከጣም ማይባላት ከነዚህ ክፉ ሰዎች መጥተው እግሮች ስር እንዲሰግዱ አደርጋለሁ ይላል። በእግሮች ፊት ምን እንዲሉ ይሰግዱ ዘንድ እኔም ደግሞ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ስግደት የምትላለች አሁን ውሰዱ። መጽሐፍ ቅዱስ ላይ ስግደት፣ ሰገደ፣ መስገድ የሚለው ለማን እንዴት ነው የተጠቀመው? ለምሳሌ እግዚአብሔር አምላካችን ኢየሱስ ክርስቶስ ብርሃን ይባላል። ሐዋርያትም ብርሃን ተብለዋል። ለምሳሌ የስጋ አባቴን አባታችን ላለው ዮኒዬ ለምሳሌ ሲያረጅ ወደፊት ወይ ያሬዶ ልጆች አላቸው። ነገ ስናገኛቸው የገሌ አባት ወይ ደግሞ አባታችን እንላቸዋለን። ደግሞ ዞር ደግሞ ጸሎታችን ላይ አባታችን እንላለን። አንድ አባት ስናገኝ አባታችን ቡራኬ ውስጥ እንላለን። እግዚአብሔርንም አባታችን ብለን እንጠራለን። ምን እያደረግን ነው? መጽሐፍ ቅዱሳዊ ነው። ክርስቶስን ብርሃን ብለን ቅዱስ ጳውሎስንም ብርሃን እንላለን። ምን እያልን ነው? መጽሐፍ ቅዱስ ስግደት የሚለው እንዴት ይፈቷል? ልክ አሁን ብርሃን ለክርስቶስም ለሐዋርያቱ አንድ ቃል እንጠቀማለን። ኦኬ፣ ግን ለክርስቶስ ሲነገር እና ሐዋርያቱ ሲነገር ዴፊኒሽኑ አቁል ነው አይደለም። ስግደት የሚለው እዚህ ጋር ታዲያ እግዚአብሔር አምላካችን ክርስቶስ መጥተው እንዲያመልኩ አረጋለሁ፣ አንተን አምላክ አረጋለሁ፣ መጥተው እነ ሰዎች እንዲያመልኩ አረጋለሁ እያለ ነው። ኦኬ፣ እንግሊዝኛው ምን ይላል? እንግሊዝኛው ይሄንን ስግደትን ምን ብሎ ይፈተዋል? ወርሺፕ ይሏል ወይስ አይለው የሚለው ላሳያችሁ። ኪንግ ጄምስ ይኸው ኪንግ ጄምስ ባይብል ላይ ያለሁት ሪቨሌሽን ቻፕተር 3 ቨርስ 9 ላይ ሚሏል ይሁት Behold, I will make them for the synagogue of Satan, which say they are Jewish and are not, but do lie. Behold, I will make them to come and worship before the feet, and they know that I have loved thee. ወርሺፕ ይሏል ስግደት። ስለዚህ በመጽሐፍ ቅዱስ ወርሺፕ የሚለው አምልኮን ብቻ የሚይዝ አይደለም ማለት ነው። ኦኬ፣ ስለዚህ ወርሺፕ የሚለውን አምልኮ ብቻ ብላችሁ ለምታሱ ማለት ነው። ኤኒዌይስ ስግደት የሚለውን ዲፋይን ማድረግ አለብን። በመጽሐፍ ቅዱስ ስግደት ሲባል ምን ማለት ነው? አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ሳሙኤል ቀዳማዊ ምዕራፍ 25 ቁጥር 33 እሺ እንዲህ ይላል። ዳዊትም አቢግያን አላት። ማንን? አቢግያን። ምን አላት? ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። እግዚአብሔርን አመሰገነ፣ አመለከ ማለት ነው አይደል? አመሰገነ ማለት አመለከ ነው። ምክንያቱም እግዚአብሔር ብሎ አድሬስ ተደርጓልና እግዚአብሔር ይመስገን አለና ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን አለ። እያመለካት ነው እንዴ? እግዚአብሔር ይመስገን ባለበት the same word አቢግያን አእምሮሽ የተመሰገነ ይሁን አላት። ቀጥልና ምን አመሰላችሁ? በዚህ አንቺም የተመሰገንሽ ሁኝ አላት። ምን እያለ ነው? ይሄን ያመጣውበት ምክንያት አለኝ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል እያልን ምስጋና እናቀርባለን ለእመቤታችን። ዳዊት ለአቢግያ ምስጋና ሲያቀርብ ስህተት ካልሆነ ዳዊት ለአቢግያ አእምሮሽ የተመሰገነ ይሁን ሲል አንቺም የተመሰገንሽ ሁኝ ብሎ ምስጋና ሲያቀርብ ስህተት ካልሆነ የአምላክና ድንግል ማርያምን
አንቺ ጌታን የወለድሽ የአምላክ እናት ምስጋና ይገል ቅዱስ ገብርኤል እንዳስተማረ ማለት ነው። በኋላ እንመጣበታለን። ኤኒዌይስ ምን ለማለት ፈልጌ ነው፣ በመጽሐፍ ቅዱስ እግዚአብሔር ይመስገን በሚለው ወርድ ሰዎችም የተመሰገናችሁ ሁኑ ተብለዋል። ለእግዚአብሔር የተሰገደም አለ፣ ለሰዎች የተሰገደም አለ። ቅድም እንዳልኩ እግዚአብሔር ራሱ ክርስቶስ አምላካችን እኔ መጥተው በእግር ስር እንዲሰግዱ አደርጋለሁ ይላል። ስግደት መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? ኦኬ ስግደት የሚባለው አምልኮ ነው ወይ? ሰገደ ሲባል አንድ ሰው ኦዌይስ አመለከ ነው ወይ? ስለዚህ ከሱ ጋር እያያዘን ስለ ቅዱሳት ስዕላትም አንስተን እንድንሄድ ስለምፈልግ ነው። ጥቅሶች ላሳይና ዲያቆን ዘማርያም ይቀጥላሉ። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 19 እንዲህ ይላል። የዮኒንም ጥያቄ በዛው አንዳንድ ነገር ልጨምር ብዬ ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 19 ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል እርስ በርስ ይተያያሉ። የኪሩቤልን ፊት ወደ ስርየት መክደኛው ይመለከታሉ ይላል። ፕሮቴስታንቶችን ጠይቀን ያልተመለሰልን ሙሴ የኪሩቤልን ፊት አይቷል። ፊት ገጽ ማለት ነው አይደለ? ለምሳሌ እዚህ ያላችሁ ፕሮፋይል ፒክቸራችሁ ፊታችሁ ነው፣ ገጻችሁ ነው፣ መልካችሁ ነው። ሙሴ ምን አይነት ፊት ነው ታዲያ ያስቀመጠው? መቼም የእንስሳት ፊት አያስቀምጥም አይደል? ፊት የሚያውቀው ሙሴ የሰው ፊት ነው። ፊት ስሏል ሙሴ ማለት ነው። ፊት ቀርጿል ማለት ነው። ኦኬ ፊት ስሏል። ያ ፊት ግን ሪሊ ያ ነው ማለት ነው? ኪሩብ ነው ማለት ነው? ሱራፊ ነው ማለት ነው? አይደለም። ሪፕሬዘንቴሽን ነው ማለት ነው። ገላጭ ነው ማለት ነው። ኦኬ አይኮኖግራፊ ነው፣ አይከን ነው ማለት ነው። የሚወክል ነው ማለት ነው። ፊት ስሏል። ምን አይነት ፊት ሳለ? ኦኬ በዚህ ደግሞ የሚገርመው ነገር በኪሩቤል በተሳሉበት በተቀመጡበት በታቦቱ ላይ ስግደት ይቀርብ ነበር፣ አምልኮ ይቀርብ ነበር እና ለኪሩቤልና ለሱራፊ እየተመለከ ነው አይደለም። ስለዚህ ስግደት ማለት ነው ዲፋይ መደረግ አለበት ማለት ነው። ኦኬ ሌላ ልጨምር። በዚህ በአንደኛ ነገስት ላይ አንደኛ ነገስት ምዕራፍ 6 ቁጥር 28 ላይ አንደኛ ነገስት ምዕራፍ 6 ከቁጥር 28 እና ምዕራፍ 7ንም እናያለን። ቁጥር 28 እስከ 29 እንዲህ ይላል። ኪሩቤልንም በወርቅ ለበጣቸው፣ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ ይላል። በቤተ መቅደሱ ዙሪያ ሶሎሞን በቤተ መቅደሱ ዙሪያ አበባን ቀረጸ፣ ኪሩቤልን ሳለ አስቀመጠ፣ የፈነዳ አበባ ቀረጸ። በዚህ በቤተ መቅደስ የሚደረግ ነበረ፣ ቬነሪት ይደረግ ነበር፣ ስደት ይሰገ ኪሩቤልና ሱራፊ እየተመለኩ ነው ማለት ነው ስለተሰገደ። ይሄ ብቻም አይደለም። የሚገርመው ነገር አንደኛ ነገስት እዛው ምዕራፍ 7 ላይ ኪሩቤልና ሱራፊ ብቻ አይደለም። ኪሩቤልና ሱራፊልን ደግሞ ፊት እኮ አስቀምጧል እኮ ሶሎሞን። ፊታቸው ከየት አየ? ታቦቱ ላይ አይደለም የሚያደርገው። አስተውሉ። በቤተ መቅደሱ ዙሪያ ነው የሳለው። ይሄን ኦኬ እሺ። አንደኛ ነገስት ምዕራፍ 7 ቁጥር 29 ላይ ደግሞ ሌላም ተጨማሪ ነገር ስሏል። ምን? በክንፎቹ መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤሉን ነበሩ። ከአንበሳዎቹና ከበሬዎቹ በታች ሻኩራ ይመስል ተንጠልጥሎ ነበር ይላል። አንበሳና በሬ እነማን ናቸው እንዴ? እግዚአብሔር በሰማይም በምድር ምልክት አታርጉ ያለ ምን ነው? ሶሎሞን አንበሳና በሬ ሲያደርግ እግዚአብሔር አልቀጣውም? እግዚአብሔር የፈቀደው እኮ ነው፣ አርግ እያለው እኮ ነው እግዚአብሔር። አንበሳና በሬ ምንድን ነው? ኦኬ በዛ ውስጥ የእግዚአብሔር ክብር በሚገለጥባቸው በእነዚህ ውስጥ ስግደት ይቀርብ ነበር። ስለዚህ አንበሳና በሬ እየተመለኩ ነው ማለት ነው አይደለም። ዮሐንስ ራእይ ላይ እንዲህ የሚል ቃል እናገኛለን። ዮሐንስ ራእይ እችን ተናግሬ ላቁ። ዮሐንስ ራእይ ምዕራፍ 4 ላይ እንዲህ ይላል። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ ዓይኖች የሞላቸው 4 እንስሶች ነበሩ ይላል። ፊተኛው እንስሳ አንበሳን ይመስላል ይላል። ፊተኛው እንስሳ ማን ይመስላል? አንበሳን። ሁለተኛው እንስሳ ጥጃን ይመስላል። ሶስተኛው እንስሳ የሰው ፊት ነበረው። አራተኛው እንስሳ ደግሞ የሚበረው ንስር ይመስል ነበር ይላል። አራቱ እንስሳ ምናቸው በግዕዝ? ኪሩብና ሱራፊ። መልካቸው ግን ምንድን ያለን? አንደኛው አንበሳ፣ ሁለተኛው ጥጃ፣ ሶስተኛው ሰው፣ አራተኛው ንስር ይመስል ነበር ይላል። ይህንን ቤተክርስቲያናችን ይህንን ለማሳየት በምን ታስቀምጥልናለች?
ኦኬ ለምሳሌ የስላሴን ስዕል አድኖ ላምጣ። የስላሴ ስዕል አድኖ ላይ አይከን ናቸው፣ ሪፕሬዘንታቲቭ ናቸው፣ ወካይ ናቸው እያቸዋለሁ። እነሱ ናቸው እያልን አይደለም። ኦኬ ይህን እንመልከት። እዚህ ጋር ይታያቸዋል ብዬ አስባለሁ። እዚህ ጋር ሰው አለ፣ እዚህ ጋር ንስር አለ፣ እዚህ ጋር አንበሳ አለ፣ እዚህ ጋር ጥጃ አለ። ይኸው ጥጃው፣ ይኸው ንስሩ፣ ይኸው ሰው፣ ይኸው አንበሳ። ብዙ ሰው ፕሮቴስታንቶቹ ጭፍን ጥላቻ ስላለባቸው ይኸው እያመለካችሁ ጣዖት ይሉናል ማለት ነው። እነዚህን ትርጉማቸውን ስለማያውቁት መጽሐፍ ቅዱሳዊ እንደሆኑ ስለማያውቁ አሁን ይሄ በመጽሐፍ ቅዱስ ላይ ያለውን አንደኛ በስላሴ ዙፋን ላይ ያሉትን 4ቱን እንስሳ የሚገልጥ ነው። ሁለተኛ ደግሞ የስላሴን በገጸ አረጋዊ ለምን ሳልን፣ በሶስት ሽማግሌዎች ለምን ተሳሉ፣ ገጸ አረጋዊ ለምን ሆነ የሚለውን በኋላ ያብራሩታል። ስለዚህ አሁን ምንድን ነው የፈለግኩት እኔ እንደነዚህ ነገሮች ሲቀመጡ እንዴት ነው የምንረዳው? አይኮኖግራፊ ምንድን ነው? እነዚህ በእጅ ሲሳሉ ውስጥ ቀለም ምርጫ አለ። ይሄ ፎቶ ምናምን አለማወቅ ነው። ኦኬ አለመማር፣ በደንብ ኦርቶዶክስን አለማወቅ፣ ዝም ብሎ እንዝላልነት፣ ስንፍና። ጥንቅቅ ብሎ የተማረ ሰው ለምን ራሱ የቀለም ምርጫዎቹ ራሱ ትርጓሜ አላቸው። ይሄ ራሱ እዚህ ጋር የምታዩት ከላይ የሚደረጉት ትርጓሜ አላቸው። ኦኬ ለቅዱሳኑ ሲሆን ትርጓሜ አለው። ለክርስቶስ ሲሳል፣ ለስላሴ ሲቀመጥ የራሱ ትርጓሜ አለው። ቀለም ምርጫውን ትርጓሜ አለው። ኦኬ ለምሳሌ ዲያቆን ዘማርያም ቅድም መጽሐፍ ቅዱስ ይዘው ነበር አይደል? አንዴ ትልቁ ላይ ሆኑ ጨርሻለችን አሳይቼ ላቁ። ከዛ ስግደቱን ዲፋይን አድርገን ለዮኒ የተመለሰውን ወደ ሌሎችን ሄዳል። አንዴ ዲያቆን ዘማርያም መጽሐፍ ቅዱስን አንዴ ይክፈቱትና ከቨሩን አንዴ መስቀል ያለበትን ሃርድ ከቨሩን ያሳዩን ፕሊዝ። ዲያቆን ዘማርያም አሉ ላሳይሽ። አዎ እኔ ልነስና እኔን ያሳንሱኝና አንዴ ከፍተው የቅዱ መጽሐፍ ቅዱስ እጆ ላይ የነበረው መጽሐፍ ቅዱስ ሃርድ ከቨሩን ያሳዩን። እሺ ትልቁ ላይ ሆኖ አንዴ መስቀሉን አንዴ ያሳዩን። እሺ ይሄ የጌታ መስቀል ነው። ፕሮቴስታንቱ በሚይዘው መጽሐፍ ቅዱስ ላይ አለ። ኦርቶዶክሳን በሚይዘው መጽሐፍ ቅዱስ ላይ አለ። ኦኬ ይሄ ጌታ እውነተኛ መስቀል የተሰቀለበት መስቀል ነው። አሁን ይሄ መጽሐፍ ቅዱስ እኔ ስመዋለሁ። ኦኬ እሳለመዋለሁ። መሳለም ማለት ሰላምታ መስጠት ማለት ነው፣ ማክበር ማለት ነው። አቅፈዋለሁ፣ ይይዘዋለሁ፣ እሳለመዋለሁ። ስዕል አድኖ ፊት ለፊት ከል መጽሐፍ ቅዱስ ፊት ለፊት አድርጌ ለጸሎት ተጠቀምበታለሁ። ይሄን መስቀል ሳይ የጌታ መስቀል ይሄ ነው የተሰቀለበት እያልን ነው። የመጽሐፍ ቅዱስ ማህበር ይሄን ሲያስቀምጥ፣ ካቶሊኩ፣ ፕሮቴስታንቱ፣ ኦርቶዶክሱ ይሄን ሲያስቀምጥ ይሄ ጌታ የተሰቀለበት ይሁንና እኮ እያልን ነው አይደለም። አይከን ነው ማለት ነው፣ ሪፕሬዘንታቲቭ ነው ማለት ነው። ይሄን ስናይ ምን እናያለን? ቀራኒዮ ህሊናችን ይሄዳል፣ መስቀሉ ላይ ይሄዳል። መስቀሉ ምልክታችን ነው። ባንዲራ አለን ኢትዮጵያ ለመሆናችን። ዮኒ ማን ነው ይባል በባንዲራ ይታወቃል። ያሬድ በባንዲራ ይታወቃል። ኢትዮጵያውያን ፓስፖርት አለን። ክርስቲያኖች ምልክታችን መስቀላችን ነው። ምክንያቱም ሁሉ ነገራችን ቤዛ የሆነበት ጌታ ክርስቶስ ምልክታችን፣ ትምክታችን መስቀላችን ነው። መስቀሉን ስናይ እንለያለን። በምን በቤዛነቱ የዳንን ብለን እንመሰክራለን። ይሄን መጽሐፍ ቅዱሳችን ላይ ማድረጋችን ለምንድን ነው? ሐዲሱ ኪዳን የተመሰረተው በዚህ ስለሆነ፣ ብሉይና አዲስ የጸኑት በዚህ ስለሆነ፣ ስለዚህ ለዚህ አይነ ህሊናቸው ወደ ቀራንዮ ሄዶ ስግደትን፣ ጸሎትን እናቀርባለን ማለት ነው። እና ከስግደቱ ጀምሮ ይቀጥሉና ዲያቆን ያሬዲ በዚህ አጋጣሚ ይቅርታ ኢንተራክት ስላደረግኩ አሁን እኔ አንደርስታንድ ያደረኩት ነገር ምንድነው፣ ሁለት አይነት ስዕሎች አሉ ብለሃል ከቀለሙ ጀምሮ ስለምንለይ። ስለዚህ አሁን ስተት የምትላቸውን ኮምፒውተር እጅ ላይ ስላለ ስተት የምትላቸውን ብዙ ኦርቶዶክሶች በየቤታችን በተለይ የሙቪ አክተሮች ስዕላቶች በየቤቱ አሉ። ስለዚህ ስተት የምትላቸውን ስዕላቶች ከኮምፒውተር ላይ እያሳየህ በዚህ አጋጣሚ ወደ 1800 ሰው አለ እና እነዚህ ስዕሎች ቤተክርስቲያኗን አይወክሉም። አሁን ኮሜንቱን ብትከፍተው እርግጠኛ ነኝ የእያንዳንዱ ሰው የቲክታክ ፒክቸሩ የፊልም አክተር ነው በሙሉ የተሰበሰበው። እነዛን ስዕላቶች ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው አቮይድ ልታረጋቸው የምትችለው? በዚህ ጉዳይ ሀሳብ ብትሰጥበት። ቴንክ ዩ። ጥሩ። ቤተክርስቲያኗ አይደለችም። ቤተክርስቲያኗ እነዚህን ስዕላቶች አትጠቀምም። ቤተክርስቲያኗ በዚህ ስዕላት ላይ ስላ ለልጁ ይሄን ነገር አርጋ ይሄን አርጎ አላለችም። ቅዱሳት ስዕላት አሏት፣ በእጅ የሚሳሉ
ሚስጥራትን ጠብቀው ከለሩ የራሱ ዴፊኒሽን ያለው የሚሳሉ ስዕሎች አሉ። ያንን ቤተክርስቲያን ለጸሎትን በቤተ መቅደሷ ሙሉ ዙሪያ ትጠቀማለች። ሌላው ከዛ ውጭ ያለው ተቀባይነት የለውም። እሱን አዌርነስ መፍጠር ትክክል ነው፣ ማሳወቅ ትክክል ነው። ምክንያቱም ለብዙ መናፍቃን ክፍተት እየፈጠረ ስለሆነ አሪፍ ነገር ነው። ዲያቆን ይቀጥሉ፣ ሌሎችም ሀሳብ ስጡ። እኔ ብቻዬን ብዙ አወራሁ። ስግደት ከሚለው ጀምሩና ከዛ ለስዕል ለምን ይሰገዳል? ለስዕል ቬኔሬት ማድረግ፣ ለአይከን ቬኔሬት ማድረግ መጽሐፍ ቅዱሳዊ ነው፣ አባታዊ ትምህርት ነው፣ ሐዋርያዊ ትምህርት ነው። በቀደመችው ቤተክርስቲያን የሚለው የሆኒን ጠቅለል አድርገን መልስለትና ወደ ሌሎቹ እንሄዳለን። እሺ፣ ቃሎት ያሰማልን። ይቅርታ፣ ለቅዱሳን ስግደት እኮ ትክክል ነው እያለን ነው። ምንም ተቃውሞ የለም እኮ አሁን አይ ስግደት ነው ጀነራል ነገር ኮንሰፕቱን ሁሉም የተያዘ ስለሆነ ለምሳሌ ለቅዱሳን ስንሰግድ እያከበርን ስለሆነ ማለት ነው። የክብር ስግደት ነው የሚደረግላቸው። ለስዕላትም ስንሰግድ መስገድ የሚለው ከምን ተነስቶ ነው የሚለው ከዛ ተነስቶ እንዲነሳ ፈልግ ይቅርታና በጣም ነው። አይ ብዙ ለማውራት አይደለም። አኔ ፖዝ ነው እየሰማን ከሆነ አላወኩኝም። ቀጥታ ለስዕላት ይሰገዳል አይሰገድም የሚለው ነውና ጥያቄው እንጂ ለቅዱሳን ይሰገዳል የሚለው አምናለሁ፣ ግን ለስዕላት ስለዚህ እኛ የምርም ለስዕሉ ስዕላት ፊት ለፊት አድርገን ስንሰግድ የምርም እዛ ጋር ስኬች ለተደረገ ስዕል ነው እየሰገድን ያለ ነው ወይንስ ያንን ቅዱስ ሪፕሬዘንት የሚያደርገውን ስዕል ነው እየሰገድን ነው የሚለውን ነገር ክሊር ማድረግ ይኖርብናልና ከዛ አንፃር እንዲመለስ በቀጥታ የዮናስ ጥያቄ ይመስለኛል። ለስዕል ይሰገዳል ወይስ አይሰገድም? ለቅዱሳን እንደሚሰገድ አምናለሁ ክሊርሊ። ለስዕሉ ይሰገዳል ወይ? እሱን ነው እያልኩ ያለው። በዚሁ አጋጣሚ ያለውን እንትን እናሳይ ብለን ነው። እኔ አንተ ኦልሬዲ የተመለሰልህ ሀፉ ስለተመለሰልህ እኔ አሁን ለምሳሌ ስለ ቅዱሳን መስገድ የክብር ስግደት እንደሚሰገድላቸው በደንብ የገባኝ መጽሐፍ ቅዱሳዊ አስተምሮ ነው። መጽሐፍ ቅዱስ ላይ ያለ ሌላ ቦታ መሄድ አያስፈልግም። አሁን እያልኩ ያለው ምንድን ነው? ስዕሉን አድርገው ይሰግዳሉ ሰዎች። ለስዕሉ ነው የሚሰግዱት። አብዛኛው ሰው ገዝቶ የሆነ ስዕል ይገዛና ኢቭን ፕሮፋይል ላይ አድርገው የሚሳደቡበትም አሉ፣ የሚሰግዱለትም አሉ፣ ብዙ የሚያደርጉ አሉ። እና ይህን አስተምሮ በደንብ አድርገን ለምንድን ነው ለስዕል የሚሰገደው፣ ለገዙት ስዕል የሚሰገደው ለምንድን ነው የሚለውን ዲፋይን ብታደርጉልኝ ደስ ይለኛል። እሱ ነው ሌላ ጥያቄ ነው። ስዕልን በመጠቀማችን የተነሳ ሰዎች የሚያነሷቸው ጥያቄዎች አሉ። በተለይ አንዳንድ ሰው ደግሞ ከመንገድም ከስርዓትም በመውጣት እኛ የምናደርገውን ነገር በመንፈሳዊ ዓይን ባለመመልከት ስድብ፣ ትችት፣ ነቀፋ፣ ወቀሳ አንዳንዶቹ ተገቢዎች ሲሆኑ አንዳንዶቹ ደግሞ ከእውቀት ማነስ የተነሳ ስለሆነ ይህን ለመመለስ ሰዎች ሲጠይቁን በጣም ደስ አለኝ። ለምን ኬንያ በአገልግሎት ላይ በተለይ በቤተ ክርስቲያን በአንድ ወቅት የውጭ ሀገር ዜጎችን ኬንያዎችን እንዳገለግል አባቶቼ አዘውኝ ነበር። ለነገሩ እኔ መምህሮኝ ሳይሆን በወቅቱ የኬንያን ቋንቋ ትንሽ እሞክር ስለነበር እየሰማው ከአባቶቼ እየተማርኩኝ ወስጄ እነሱን ማስተማር ነው የኔ ስራ የነበረው እና በዚህ መሀል በተለይ ራስ ተፈሪያኖች እና አንዳንድ የእንግሊዝ ዜጋዎች በጣም ይጠይቃሉ። ኬንያዎቹን በጣም የሚያነሱት ጉዳይ በቤተ ክርስቲያናች ውስጥ ያሉትን ስዕላቶችን በጣም ነው የሚጠይቁት። በጣም ግን አስገራሚው ነገር ግን እኛ የራሳችን የቤተ ክርስቲያን ስዕል የለንም፣ እነሱ ግን አላቸው። ያንን አስተውያለሁኝ እና ከዛ በኋላ በዛ ጊዜ የጠየቋቸውን ጥያቄዎች ያንን ይዤ ጨምቄ አሁን ለወገኖቼ ለክርስቲያን እንዳካፍለው ለኦርቶዶክስ ተዋህዶ ክርስቲያኖች እንዳካፍለው ሌሎች ደግሞ ለማያምስ ደግሞ ለምን እንደምናደርግ እንዲያውቁት በማለት ይህን ነገር አዘጋጅቻለሁኝ። የመጀመሪያው በቤተ ክርስቲያን ስዕላትን ለመንፈሳዊ አገልግሎት መጠቀም መጽሐፍ ቅዱሳዊ ነው ወይ ነው። ከዛ ደግሞ ቀጠሮም ያለው ዘጸአት ምዕራፍ 20 ከቁጥር 5 ዘዳግም ምዕራፍ 5 ከቁጥር 8 እስከ 10 ላይ ያለው ለተቀረጸ ምስል በሰማይ ባለው በምድርም ባለው ከምድርም በታች ባለው በውሃ ውስጥም ካለው ለማናቸውም የተቀረጸ ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸው ይላል እና እናንተ ክርስቲያኖች አይደላችሁም፣ ጣዖት አምላኪዎች ናችሁ፣ ቤታችሁ ደግሞ የተቀደሰ ቤት አይደለም የረከሰ ነው የሚሉ
አይነት ጥያቄዎች አሉ። ከዛ ደግሞ በቤተ ክርስቲያናችን ምስልና ስዕላትን በቅድስተ ቅዱሳኑ በውስጠኛው ክፍል በቤተ መቅደስ ግንብ ዙሪያ በመግቢያ ደጆች በቤተ መቅደሱ ግቢ ውስጥ የምናስቀምጠው መጽሐፍ ቅዱስን አብነት አድርገን ነው ወይስ ከየት አምጥተን ነው? ከዛ መጠቀም